ሱስ ውስጥ ያላችሁ ሰዎች ይህ ቪዲዮ ለእናንተ ነው። የብዙ የኢትዮጵያን ወጣቶች ህይወት የሚመለከት ቪዲዮ ሲሆን ሙሉ ለሙሉ ቪዲዮ የተሰራው በስልክ ነው። ቪዲዮ ትንሽ ረዘም ስለሚል በትዕግስት ተመልክታችሁ ከዚህ ሱስ ወጣችሁ ወደ ፈጣሪያችሁ እንድትመለሱበት ያደርግላችሁ። ቪዲዮን ለማየት እንደተለመደው ስክሪናችሁን ገልበጥ አድርጉ። ሰላም፣ አቢሲኒያ እባላለሁ። የምኖረው ከታናሽ እህቴ ጋር ነው። ወላጆቻችንን በልጅነታችን ያጣ ነው። ለዛም እህቴን የማሳደግ ሙሉ ኃላፊነት እኔ ላይ ወደቀ። ትምህርቴን በመጨረስ ስራ በመፈለግ ላይ ነኝ። እህቴን በጣም ነው የምወዳት። ወላጆቻችንን በልጅነታችን ስላጣ የህይወታችንን ከባድ ጊዜያት አሳልፈናል። ዛሬ ለስራ ካመለከትኩበት መስሪያ ቤት ተደውሎልኝ ወደዛ ሊሄድ ነው። ለእኔና ለእህቴ ተስፋችን ነው። ማጣት ከባድ ነገር ነው። አቅም ስለሌለን እህቴም ትምህርቷን አቋርጣ ቤት ከተቀመጠች ወራቶች ተቆጥረዋል። ጽንፍ የሆነ የምነግርሽ ነገር አለ። ምን ሆነ ነው? አንድ አሪፍ ትልቅ የስራ እድል አግኝቻለሁ። የሚሳካ ከሆነ ከተሳካ ያቋረጥሽው ትምህርትሽንም ትቀጥያለሽ። ከምር ነው? ወይኔ በጣም ደስ የሚል ነገር እኮ ነው። ለምን አልነገርከኝ? አሁን ነው የምትሄደው? አሁን ወደዛ ነው የምትሄደው? አዎ አሁን ደውሎልኝ አሁን ወደዛ ነው የምሄደው። ደስ ሲፈጣሪ ብቻ አንቺ በርቺልኝ እንጂ ማረግልሽን አታውቂ። ወይኔ ሊወድ በጣም ደስ ያለኝ። ልሄድ ነው በቃ። ደውልሻለሁ። እሺ እንደተሳካ ደውልልኝ። እሺ ደውልሻለሁ። ሲፈጠሩ የተመስገን። በጎረቤቶቻችንና በሰፈር ሰዎች በጣም ተወዳጅና ከሁሉም ጋር ተግባቢ ነኝ። አልፎ አልፎ እኔና እህቴን በተለያዩ ነገሮች ያግዙናል። ሰው መሆንን የማይባቸው ሰዎች ናቸው። በእምነቴም ጠንካራ ሰው ነኝ። ለዛም ይመስለኛል በብዙ ማጣትና መቸገር ውስጥ ጠንክረን ከባድ ቀናቶችን ያለፍነው። ሰላም እንዲያውለኝ ጸሎቴን አድርሼ ጓደኞቼን ለማግኘት ሄድኩኝ። ሄሎ ወይ ብሮዬ፣ የት ናችሁ? እዛው ቦታ ላይ ነን። ቶሎ ነው ማጣ። በቃሽ ማጣ። አባቢ ጀማይላች እሳቴ አማን ነው ደናሽ ዳንሽ ያማል እንዴ? የሆነች ስራ አግኝቼ ወደዛ ይርኩ አቀልጃ ምንሽ ነው? እናቴ ትሙት አባቴ ለኛም ልተርፊ ነው። ያማል እንዴ? እስቴ እና ደስችን ያዣታ። አንተ ቀልደኛ ነህ። ስመለስም እዚህ ድንጋይ ላይ ላገኝ ሁለት ነው። እሺ ደውልልሃለሁ አንዴ ይመስለኛል። በሰዓቴ ነው የመጣሁት አይደለ? ያንተ ነገር እኮ ፊል ሳያደርገኝ ማለት ተደውሎልኝ እኮ እድሉን እንዳገኘው ተነግሮኝ ነበር የመጣሁት። ምንም ማድረግ አንችልም። አዲስ ነገር ካለ ደውለህ እናሳውቃለን። ትምህርትሽንም ትቀጥያለሽ። ወይኔ በጣም ደስ የሚል ነገር እኮ ነው። ምን ሆነሽ ነው አባቴ? ኤቢ ምን ነው? ይኩበት አልሳካም እባክሽ። እንዴ ምን ተፈጠረ አባ? አራምጣ አይሆንም። አራምጣ ይቅርብ አባ።
እንዴ አንተ ምን ሆነ ነው? መች ነው እዚህ ደረጃ የደረስከው? አሁን አመጣጣችን እኛ ከዚህ ህይወት መውጣት አለብን። እኔም ጓደኛዬም ከሱ ለመውጣት አስበናል። አንተም ከቻልክ ከዚህ ህይወት ውጣ። ሱስ የብዙዎችን ህይወት አበላሽቷል። አሉኝ የምላቸው ሰዎች ፊታቸውን አዞሩብኝ። ተስፋዬ አንተ ብቻ ነህ። የአዳም ተስፋው እግዚአብሔር